የመሿለኪያ ጦርነትን የፈጠረው ሰው በእውነት ብልህ ነበር። የአሜሪካ ወታደሮች በዋሻ ውስጥ ማሰስ በብረት እሾህ እንዲወጉ ሊያደርጋቸው ይችላል። ጭንቅላታቸውን ካሳዩና ካልተጠነቀቁ ደግሞ በቬትናሞች ታንቀው ይገደላሉ። አንዳንድ ጊዜ ኮብራዎች ያጋጥማቸዋል እና እነሱ ትኩረት ባይሰጡ ኖሮ ተነክሰው ይሞታሉ። እንደዚህ ያልታደለ ሰው እዚህ በቬትናሞች ይሰጥማል። የአሜሪካ አውሮፕላኖች በቦምብ ሲፈነዱ እንኳ ቬትናሞች አሁንም ከመሬት በታች መደበቅ ይችላሉ። ወደ ጉድጓዶቹ ውስጥ የእጅ ቦምቦች መወርወር እንኳ አይረዳቸውም፣ ምክንያቱም ዋሻዎቹ ጠመዝማዛዎች ነበሩ እና የእጅ ቦምቦች ወደ ኢላማው መድረስ አይችሉም ነበር። አሜሪካውያን መርዛማ ጋዝ ለመጠቀም ሞክረዋል፣ ነገር ግን ይህ በቀላሉ በውሃ ግድግዳ ወይም በግንብ አማካኝነት ክፍተቱን በመዝጋት ጋዙ እንዳይገባ ያደርጋሉ። አሜሪካውያን የቬትናም ዋሻ መግቢያን ለማግኘት ሞክረው ነበር። ሁለት ውሾችን ይዘው በመምጣት ወደ አሳማዎች የሞት መንገድ ያመሩ። አሜሪካውያን ቦታ ይዘን ከጠበቅናቸው ብለው አሰቡ፣ ቬትናሞች ይወጣሉ ብለው። ነገር ግን ቬትናሞች በየቦታው ዋሻዎች እንደነበራቸው አላስተዋሉ። 200 ኪሎ ሜትር ርዝመት ያላቸው እነዚህ ዋሻዎች ወደ መታጠቢያ ቤቶቹ የሚያመሩ ብቻ አልነበሩም። ቬትናማውያን ወደ ውሃ ውስጥ መዝለል ከፈለጉ ወደዛም የሚያመሩ መንገዶች ነበሩ። በዋሻዎች ውስጥ ሊሳቡ ይችላሉ። በጣም የሚገርም የሆኑት ዋሻዎች እንኳ ወደ አሜሪካ ዋና መስሪያ ቤት ይደርሳሉ። በኩለ ሌሊት በመንሸራተት ገቡ። በቬትናም ጦርነት ውስጥ ያሉት ወጥመዶች አስከፊ ናቸው። የአሜሪካ ወታደሮችን በጣም አሰቃይቷቸዋል። ቬትናሞች የጫማ ቅርጽ ያለው የብረት ሳህን የሚመስል የፔዳል ወጥመድን ፈለሰፉ። በተለይ የአሜሪካ ወታደሮችን ለመጋፈጥ የተነደፈ ነበር። አንዴ የአሜሪካ ወታደር ከረገጠው በደርዘን የሚቆጠሩ የቀርከሃ ሹል እንጨቶች እግሮቻቸውን በቀጥታ ይወጋሉ እና በጣም ይሰቃዩ ነበር። አንድ ሰው ሊጠብቀው የማይችለው የቀርከሃ ወጥመድም ነበር። አንድ ወታደር በአጠገቡ ሄዶ ወጥመዱን ቢነካው ቀርከሃው ከላይ ወድቆ ወታደሩን ወደ ላይ እንዲንጠለጠል ያደርገው ነበር እና ከዚያም ቀስትና የቀስት ወጥመድ ነበረ። አንድ የአሜሪካ ወታደር ቀስቱን ከነካ ከቀስት ብሩ ጋር የተያያዘው መሳሪያ ወዲያውኑ ይሰራል። ቀስት ብሩና ቀስቱ በመርዝ የነከሩትን ቀስት በቀጥታ ወደ አሜሪካ ወታደር ላይ ይተኩሳል። ይበልጥ የሚያስፈራው የሳጥን ቦምብ ነበር። ሁለት የእጅ ቦምቦች ባዶ ሳጥን ውስጥ ተቀምጠዋል እና በቀጭን ገመድ አንድ ላይ ተያይዟል። አንድ የአሜሪካ ወታደር አልፎ ገመዱን ቢነካው የእጅ ቦምቦቹ ወዲያውኑ ይፈነዳሉ እና በመጨረሻም የእባብ ወጥመድ ነበር። ቬትናሞች እባቦችን ወደ ወጥመዱ ይጥሉ ነበር። በእነርሱ ውስጥ የወደቀው ያልታደለ ወታደር በእባቦች ይነደፍ ነበር። ከላይ ያሉ ሰዎች ይህን ሲያዩ በጣም ይሸበሩ ነበር።